እንግሊዘኛ ላይ አብዛኞቻችሁ በሚባል ደረጃ ማሳደግ የምትፈልጉት የቋንቋ ክህሎት ስፒኪንግ ወይም ደግሞ የንግግር ክህሎትን ነው። ይሄ ደግሞ ትክክለኛ ውሳኔ ነው። ምክንያቱም ከሰዎች ጋር በቀላሉ መግባባት የምንችለው በምንድነው? በመነጋገር ነው አይደለም? በመሆኑም ንግግር ላይ ወይም ኮንቨርሴሽን ላይ ሰዎች ጥያቄ ይጠይቁናል፣ እኛ እናብራራለን። ብዙ ጊዜ በምናብራራ ጊዜ እንግሊዘኛችን ትክክል መሆን እንዳለበት ሁሉ እኛ ደግሞ ከነሱ ኢንፎርሜሽን ወይም መረጃ በመንፈልግ ጊዜ ጥያቄዎችን እንጠይቃለን። በዛ ሰዓት ያለችንን እንግሊዘኛ ተጠቅመን ነው ጥያቄ የምንጠይቀው። ምናልባት ትክክልም ይሆናል ላይሆንም ይችላል። ነገር ግን ትክክለኛ ጥያቄ ጠይቀን እነሱም የጠየቅነውን ጥያቄ በደንብ ተረድተውት የምንፈልገውን መረጃ ማግኘት እንድንችል ጥያቄዎቻችን ትክክል መሆን አለባቸው። የዛሬው ትምህርታችን ዋነኛ ትኩረት በእንግሊዘኛ ጥያቄ ስንጠይቅ ግራማቲካሊ ኮሬክት የሆኑ ቋንቋው የሚያውቃቸውን ጥያቄዎች እንዴት መጠየቅ እንደምንችል ይሆናል። በመሆኑም የዛሬው ትምህርት በጣም ወሳኝ አስፈላጊ ትምህርት ስለሆነ እስከ መጨረሻው ድረስ እንድትከታተሉ ማለት ነው። ከዛ ባለፈ ዛሬ ቀኑ ሰኔ 16 ወይም ሰኞ ዕለት ነው። የክረምት ኮርስ ምዝገባ ዛሬ በይፋ በአካዳሚያችን ጀምረናል። በመሆኑም በዚህ ክረምት እንግሊዘኛችሁን ማሳደግ አፕግሬድ ማድረግ የምትፈልጉ በቀጣይ 3 ቀናት ብቻ የሚቆይ ታላቅ የ40% ዲስካውንት አድርገንላችኋል። በመሆኑም እነዚህን 3 ቀናት ተጠቅማችሁ የዚህ 40% ዲስካውንት ተጠቃሚ መሆን ትችላላችሁ። ከዛ ባለፈ ለህይወታችሁ በጣም የሚያግዛችሁን መድረስ የምትፈልጉበት ደረጃ ሊያደርሳችሁ የሚችለውን ኢንተርናሽናል የሆነ በዚህ ሰዓት ግዴታ የሆነውን የእንግሊዘኛ ቋንቋ ክህሎት እንሰጣችኋለን ወይም እናሳድግላችኋለን ማለት ነው። በመሆኑም ለመመዝገብ በ0923 05 2061 መደወል ትችላላችሁ። አሊያም ደግሞ በ0940 50 72 32 ላይ መደወል ወይም ደግሞ በቴሌግራም ዋትስአፕ ኢሞ ላይ መልእክት ብታስቀምጡልን መረጃ እንሰጣችኋለን ማለት ነው። ቀጥታ ወደ ዛሬው ቶፒካችን እንግባ። የዛሬውን ትምህርት በመጨረሱ ጊዜ በእንግሊዘኛ ሳትሳሳቱ መጠየቅ የምትችሏቸው የጥያቄ አይነቶች አሉ። ከፊት ለፊቴ ስክሪን አለ፣ ከሱ እያየሁኝ ነው ወደ እናንተ ማስተምራችሁ። ለምሳሌ በእንግሊዘኛ ቡና ትወዳለህ ብላችሁ መጠየቅ ልትፈልጉ ትችላላችሁ አይደለ? ወይም ደግሞ በእንግሊዘኛ የሚያቃጥሉ ምግቦችን ትወዳለህ፣ ወይም ደግሞ ከዚህ ስንወጣ ለምሳሌ እንግሊዘኛ ትናገራለህ፣ ሌሎችንም ደግሞ ልጨምርላችሁ፣ ወደ ትምህርት ቤት ትሄዳለህ። ይሲ አሁን የዚህ አይነት ጥያቄዎችን በእንግሊዘኛ እንዴት መጠየቅ እንችላለን? በጣም ቀላል በቀላሉ ልትረዱት የምትችሉት ነው። በመሆኑም ከመጀመሪያው እንጀምር። ስለዚህ ቡና ትወዳለህ ብላችሁ አንድን ሰው መጠየቅ ስትፈልጉ ሳትሳሳቱ፣ አሁን በእንግሊዘኛ ይሁን ነገር ሞክራችሁ ሰዎች ሊረዷችሁ ይችላል። የዛሬው ትምህርት ግን ሳትሳሳቱ የእንግሊዘኛ ግራመር በሚፈቅደው መሰረት እንዴት መጠየቅ እንደምችሉ ነው የምናየው። ስለዚህ ከመጀመሪያው እንጀምር አይደለ? ስለዚህ በእንግሊዘኛ ቡና ትወዳለህ ስንል ጥያቄያችሁን የምትጀምሩት በምንድነው መሆን ያለበት? ዱ ብላችሁ ጀምሩ። እሺ እንግዲህ የመጀመሪያው ትክክል መሆን አለመሆናችን የሚረጋገጠው ይሄን ጥያቄ ስትጠይቁ ምን ብላችሁ ነው የጀመራችሁት ነው። ዱ ብላችሁ ጀምራችኋል። ኢዝ አር ሃቭ ምንድነው የተጠቀማችሁት? ዱ ብላችሁ የጀመራችሁ ትክክል ናችሁ። then ከዛስ do you like ስትሉ ምን እያላችሁ ነው? ትወዳለህ ወይ አይደለ? do you like ትወዳለህ ምን? do you like coffee ቡና ትወዳለህ? ሻይ ትወዳለህ? do you like tea አሁንም እዚህ ጋር እንጨምርና do you like ትወዳለህ እያለ ነው። ምን የሚያቃጥል ምግብ spicy food do you like spicy food see do you እያላችሁ ነው የምትጠይቁት ማለት ነው። እንግሊዘኛ ትናገራለህ ስትሉስ እንግሊዘኛ ትናገራለህ ይቺ do you አትቀርም ማለት ነው አይደለ? do you አሁን ግን like አትሉም። አሁን ስለ መውደድ ሳይሆን ስለ መናገር ነው። do you speak አይደለ? do you speak English እንደዚህ ያደረግን ነው ዛሬ የምንለማመደው ማለት ነው። በጣም ቀላል ነው። ለምሳሌ የሆኑ ልጆች አሉ። ስለዚህ ገና ልጆች ናቸው። የምትጠይቁኝ ጥያቄ ምንድነው? እነዚህ ልጆች ማለት ነው እነሱ ወደ ትምህርት ቤት በባስ ነው የሚሄዱት? ለምሳሌ ተማሪዎች ወይም ማንኛውም ሰው
ወደ ሆነ ቦታ ሲሄድ ታክሲ፣ ባስ፣ የተለያየ ነገር ይጠቀማል። አሁን የምንጠይቀው እነሱ አሁን አንተ አይደለም ዱ ዩ አትሉም። እነሱ ወደ ትምህርት ቤት በባስ ነው ወይ የሚሄዱት? ስለዚህ ዱ ዩ እምንላት ትቀርና ዱ ዘይ ዱ ዩ አላለም። ዱ ዘይ እነሱ ስለሆነ ነው። ከዛ ደግሞ ምን ያደርጋሉ? ይሄዳሉ ወደ ትምህርት ቤት። ዱ ዘይ go to school ምን ማለት ነው? ይሄ ወደ ትምህርት ቤት ይሄዳሉ ወይ ነው። እንደዚህ ብንቶ ግን በባስ ነው በምንድን ነው? do they go to school by bus ወደ ትምህርት ቤት በባስ ነው ወይ የሚሄዱት? ስለዚህ እዚች ጋር እንድታዩልኝ የሚፈልገው do you like ብለናል። do you speak do they go እየተጠቀምን ያለነው ተመሳሳይ ነገር ነው። መጀመሪያ ምንድነው አመጣን? ዱን አመጣን። ቀጥሎስ ሳብጀክት you they ሳብጀክት ነው። ቀጥሎ የምታመጡት verb ወይም ደግሞ verb 1 እንደዚህ ያደረጋችሁ ነው የምትጠይቁት ማለት ነው። እንቀጥል። አሁን ወደ ትምህርት ቤት ይሄዳሉ ወይ በባስ ብለናል። እነዚህ ልጆች እነሱ ቅዳሜና እሁድ ኳስ ይጫወታሉ ወይ ማለት ብትፈልጉስ do they አይደለም። ከዛስ ጎን በምንትለው ቦታ play football do they play football on weekends? ስለዚህ ዊኬንድ ላይ ኳስ ይጫወታሉ ወይ? አሁንም ያደረግነው ምንድነው? do they play ያልነው። ስለዚህ በዚህ መልኩ ዱን ከፊት ለፊት እያደረጋችሁ መጠየቅ ትችላላችሁ ማለት ነው። አሁን ግን እዚህ ጋር የምትጠይቁት እነዚህ you they የሚሉት እነዚህ ቢመጡባችሁስ he she it ምሳሌ ነው አይደለ? እሱ እሷ ከሰው ውጭ ይላል ነገር። ስለዚህ እነሱ ኳስ ይጫወታሉ የነበረውን እሱ ዊኬንድ ላይ ኳስ ይጫወታሉ ወይ ብትሉ ምንድነው የሚሆነው? do he ብትሉ ስህተት ነው። do he play football on weekends? ምንድነው ስህተቱ? ሳብጀክቶቻችሁ he she it ከሆኑ ማንም መጠቀም አትችሉም። do የሚለው መጠቀም አትችሉም። ዱን ወደ ምን ትቀይሯታላችሁ? ወደ does ብላችሁ does he does she does it does he play football on weekends ትላላችሁ ማለት ነው። ስለዚህ በጣም ቀላለው ስትጠይቁ do ወይም ደግሞ does ታደርጋላችሁ። does የምትመጣው መቼ እንደሆነ አሁን እያየን ነው። እንቀጥል። በመሆኑም እንደተባባለው የዘይን ጥያቄዎችን ስትጠይቁ first what kind of question የሚደጋገሙ ድርጊቶች ነው ባይዘው እየጠየቅን ያለ ነው። እሺ የዘይን ጥያቄዎችን ስትጠይቁ ምን ተባብለናል? ከፊት ለፊት do ሁሌ ግን do አይሆንም ተባብለናል አይደለ? ወይም does ማምጣት እንዳትረሱ ማለት ነው። ይችን ካስታወሳችሁ ሳትቸገሩ ትክክለኛ ጥያቄ መጠየቅ ትችላላችሁ። ኦኬ ቀጥሎ ምን ጠይቀው ምንድነው? እሷ ከእንቅልፏ በጧት ትነቃለች ወይ? እሷ ከእንቅልፏ በጧት ትነቃለች ወይ? እንዴት ነው የምንጠይቀው? መጀመሪያ ለዩ ዱ ነው ወይስ ዳዝ ማለት ያለብኝ? አሁን እያወራን ያለነው ስለማን ነው? ስለ ሺ ነው አይደለ? ሺ ከሆነ ደግሞ ማን ነው ተባብለናል? ዳዝ ነው የሚሆነው። ስለዚህ ዳዝ ሺ ቀጥሎ የምታመጡት ምንድነው? መንቃት፣ ከእንቅልፍ መንቃት ምንድነው? wake up does she wake up? ይሄን እንደዚህ ብትተው ስህተት ነው። እሷ ትነቃለች ወይ ያላችሁ ነው። does she wake up early? ስለዚህ ምን ያላችሁ ነው? አሁን በጊዜ ነው ወይ የምትነቃው? ዋናው ነገር ግን does she ብላችሁ እዚህ ጋር የምታመጣት verb ነች። እንግሊዘኛችሁን ትክክል እንዲሆንም እንዳይሆንም የምታደርግባችሁ እቺን ትጠነቀቃላችሁ። ኦኬ አሁን ደግሞ በእንግሊዘኛ ምን ጠይቀው መጽሐፉን ማምጣት ይኖርብኛል ወይ? እንዴት ነው የምንለው? መጽሐፉን ማምጣት ያስፈልጋል ወይ? that means እኔ ነኝ እዚች ጋር አይደለ ሳብጀክት። ስለዚህ do ወይስ does? እኔ ስለሆንኩ እዚች ጋር do I ነው የምንለው። do I እኔ የሆነ ነገር ማድረግ አለብኝ ወይ? do I need ማለት አይቻልም።
do I need ምን ማድረግ to bring ምን እየጠየቅን ነው ማምጣት ይኖርብኛል ወይ do I need to bring the book መጽሐፉን ማምጣት ይኖርብኛል ወይ እያላችሁ ነው do I need ስለዚህ ዋናው ነገር do እና does አለን then subject she I እያላችሁ ጠይቃላችሁ ማለት ነው ቀጥሎ ደግሞ እስካሁን ያልጠየቅነውን ጥያቄ ምንድነው የምትሉኝ ያንተ ወንድም እንግሊዘኛ ይናገራል ወይ መጀመሪያ ቀድም ምን አየን አንተ እንግሊዘኛ ትናገራለህ ስትሉ do you speak English ነበር አሁን ግን እኔን ሳይሆን የምትጠይቁኝ ምን ብላችሁ ነው ያንተ ወንድም እንግሊዘኛ ይናገራል ወይ አንተ አይደለህም ያንተ ወንድም ስለዚህ you በሚለው ቦታ ምን መግባት አለበት your brother ያንተ ወንድም ከፊት ለፊት do ወይስ does መምጣት ያለበት ያንተ ወንድም ስትሉ ምንድነው he እያላችሁ ነው በሌላ ቋንቋ አይደለ ስለዚህ do your brother አትሉ does your brother ሌላው ምንድነው speak English ምንም አይቀየር speak English ስለዚህ does your brother speak English ያንተ ወንድም እንግሊዘኛ ይናገራል ወይ ኦኬ የናንተ አስተማሪ የቤት ስራ በየቀኑ ይሰጣል ወይ እንዴት ነው የምንለው የናንተ አስተማሪ በየቀኑ እዚህ ጋር መሆን የምትጀምሩት በምንድን ነው does ብላችሁ ነው does የናንተ አስተማሪ በእንግሊዘኛ your teacher does your teacher give homework አይደለም give homework every day ስለዚህ የናንተ አስተማሪ በየቀኑ የቤት ስራ ይሰጣል ወይ ግልጽ ነው አይደለ does ወይም do ከፊት ለፊት እናመጣለን ቀጥሎ የተባባለው ከነዚህ ቀጥሎ ምንድን ነው የሚመጣው subject ነው she I you ወይም ደግሞ your brother your teacher ትሉና ቀጥሎ wake up need speak give እነዚህ ደግሞ ምንድን ናቸው they are verb ይቺን መከተል ነው ከናንተ የሚጠበቀው ማለት ነው ቀጥሎ ደግሞ የምትጠይቁኝ እነሱ ከትምህርት ቤቱ አጠገብ ነው ወይ የሚኖሩት እነማ እነሱ ስለዚህ do they ብለን መጀመር ግዴታ ነው አይደለ ከዛስ መኖር do they live ከምን አጠገብ near the school ከትምህርት ቤቱ አጠገብ ነው ወይ የሚኖሩት ስለዚህ በዚህ መልኩ መጠየቅ እንችላለን ቀጥሎ ምን ትሉኛላችሁ ያንተ ውሻ በየቀኑ ይጮሃል ወይ ያንተ ውሻ ስለዚህ ምን ብለን እንጀምር do ወይስ does ምን ጀምረው does ብለን ነው ከዛስ የሚመጣው ማን ነው your dog ነው የምትሉኝ አይደለ does your dog ከዛ መጮህ ምንድነው ለውሻ bark every day does your dog bark every day ብላችሁ መጠየቅ ትችላላችሁ ኦኬ እንቀጥል አይደለ እሺ ቀጥሎ ነው ምን ትሉኛላችሁ ተማሪዎቹ በጥንቃቄ ያዳምጣሉ ወይ that means ክላስ ውስጥ ይከታተላሉ ወይ ነው አይደለ do the students አሁን do እና doesን መለየት አለብን አሁን እዚህ ጋር ብዙ ናቸው the students እንደምን ይቆጠራሉ እንደ they ከሆነ ደግሞ do they ነው ማለት አይደለ do the students listen carefully በጥንቃቄ ያዳምጣሉ ወይ እንደዚህ ብላችሁ መጠየቅ ትችላላችሁ ማለት ነው ግልጽ ነው አይደለ እጨምርላችሁ እስኪ ለምሳሌ በእንግሊዘኛ የደከመኝ እመስላለሁ እንዴ ብትሉስ የደከመኝ እመስላለሁ ስትሉ ስለራሳችሁ ነው አይደለ ዱ ብላችሁ ምንድነው የምትሉት ዱ አይ መምሰል ምንድነው look tired ወይም seem do I seem tired ወይም do I look tired የደከመኝ እመስላለሁ ወይ ግልጽ ነው አይደለ
እሱ በየቀኑ ወደ ጂም ይሄዳል ወይ? እሱ በየቀኑ ወደ ጂም ይሄዳል። does he መሄድ ምንድነው? go ወዴት? to the gym every day. does he go to the gym every day? ስለዚህ ጥያቄዎቻችን በሙሉ ጥያቄዎቻችን ዱን ይፈልጋሉ ወይም ደግሞ ዳዝን ይፈልጋሉ። ከሁለት አንዱ። ቀጥሎ ሳብጀክት፣ ቀጥሎ verb 1። ይቺን ከተከተላችሁ ሳትሳሳቱ በእንግሊዘኛ መጠየቅ ትችላላችሁ። ለእናንተ ኮሜንት ሴክሽን ላይ እንደ ቤት ስራ የምትሰሩልኝ ላስቀምጥ። ስልክህ በሉኝ እስኪ። ስልክህ በስርዓት ሳይበላሽ ማለት ነው ይሰራል ወይ? ስልክህ በስርዓት ይሰራል ወይ? ሌላ ደግሞ እሷ መነጽር ታረጋለች ወይ? እስካሁን በተማርነው ትምህርት መሰረት ነው። ይቺን ነው የምትጠቀሙት። ወይ ዱ ወይም ደግሞ ዳዝ ብላችሁ ትጀምራላችሁ። ሳብጀክታችሁን ለዩ። ስልክ በስርዓት ይሰራል ወይ? እዚሁ ሳብጀክት ማን ነው? እሷ መነጽር ታረጋለች ወይ? እዚሁ ሳብጀክት ማን ነው? ዴን ቨርባችሁን ትለያላችሁ። እነዚህን ሁለቱን የተማራችሁ ትምህርት ገብቷችሁ ከሆነ ሳትሳሳቱ ኮሜንት ሴክሽን ላይ መስራት ይጠበቅባችኋል። እኔም አይቼ ኮሜንት ወይም ደግሞ ሪቪው አደርግላችኋለሁ ማለት ነው። ስለዚህ የዛሬው ትምህርት በጣም ቀለል ያለ አጠር ያለ ነገር ግን ወደ ሪል ላይፍ ወደ ኮንቨርሴሽናችሁ ብትከቱት በጣም የሚጠቅማችሁ ነው ማለት ነው። በመሆኑም የዛሬው ትምህርታችን እዚህ ላይ እናጠቃልላለን። በአካዳሚያችን የክረምት ኮርስ ምዝገባ ተጀምሯል። በ40% ዲስካውንት ነው የተጀመረው። ለ3 ቀናት የሚቆይ ታላቅ ዲስካውንት ነው። ይሄ ሳያመልጣችሁ ተመዝገቡ። በዚህ ክረምት እንግሊዘኛችሁን አፕግሬድ ማድረግ የምትፈልጉ ብቻ እንግሊዘኛችሁን ማሻሻል የምትፈልጉ ብቻ በ0923 05 2061 ወይም ደግሞ በ0940 50 72 32 ላይ ደውሉልኝ። አሊያም በቴሌግራም ዋትስአፕ፣ ኢሞ ላይ መልእክት ብታስቀምጡ ፈጣን ዲቴል የሆነ መረጃ ሰጣችኋለሁ። እዛ ላይ ማብራሪያውን በመውሰድ መመዝገብ ትችላላችሁ። ኔክስት ታይም በሌላ ሌሰን እንገናኛለን። ቻው።